Welcome የአስራሁለተኛ ክፍል ኬሚስትሪ ትምህርት ነው። ዩኒት 1 ስለ ሶሉሽን እንነጋገራለን። ሶሉሽን የሚለው ነገር ከመነጋገራችን በፊት አካባቢያችን ያለው ነገር እስክንመለከት በአካባቢያችን በዙሪያችን የምንጠቀማቸው የምንገለገላቸው ነገሮች ምንድናቸው ብለን ብናስተውል ማቴሪያልስ የምንላቸው ነገር all are mixtures ምንጠጣው ሚልክ ወተት አየር ምንተነፍሰው አየር ምንበላባቸው ምግቦች ሶዲየም ክሎራይድ ውሃ ውስጥ የተቀላቀለ ነው። ጌጣጌጥ ወርቅ ምንለው አሎይስ ነው ከሲልቨር ጋር እነዚህ በሙሉ mixtures የምንላቸው ነገሮች ናቸው። ብቻውን ተነጥለው የሚኖር ነገር የለውም። ምግብ ብንል ካርቦሃይድሬት ፕሮቲን አለው ፋትስ አለው ቫይታሚንስ ሚነራልስ ዋተር አለው አንድ ነገር ነው ግን ብዙ ነገሮች በውስጡ ተቀይጧል። ሚክስቸር የሚለው ቃል በትክክለኛ ስሙ ቅይጥ ማለት ነው። ስለዚህ solution is an important lesson for chemistry because everything surrounding us, everything we use, everything we apply are found in mixtures. Mixtures they are physically mixed but not chemically combined. ምን ማለት ነው? አንድ ላይ አብረው ይኖራሉ እንጂ ኬሚካል ሪአክሽን አልፈጠሩም። ውሃ የሃይድሮጂን እና የኦክሲጂን ቅይጥ ነው። ከቅይጥም አይሎ ኮምባይንድ ኬሚካል ይሆናል። ሲንግል ኮምፓውንድ አንድ ኮምፓውንድ ከመቀየጥ አልፎ ኮምባይንድ ሆነዋልና ይሄ ሚክስቸር አይደለም። አየር ላይ ናይትሮጂንን ኦክሲጂንን ብትወስዱት ብዙ ነገሮች ተቀየጡበት። ሚልክ ወተት ብትወስዱት ቅቤው አለ ካርቦሃይድሬቱ አለ ውሃ አለ እነዚህ የተለያዩ ነገሮች አንድ ላይ ሚክስድ ይሆናሉ። ስለዚህ ይሄ combined ሳይሆን የሆነ mixed ነው። Solution have specific useful properties ይላል። ለምን solution አስፈለገን? አሎይስ ለምሳሌ ጌጣጌጥ ላይ ወርቅ ከተለያዩ ነገሮች ጋር ከሲልቨር ጋር ይቀየጣል። ለምንድን ነው የሚቀየጠው? የተለየ የሚፈልግ ስትሬንግዝ አለው። ለምሳሌ ከጎልድ ይልቅ ጎልድ ሲልቨር አለው ጠንካራ ነው ግን ሜልቲንግ ፖይንቱ ይቀንሳል። ያ ተፈላጊ ነው ማለት ነው ለኛ። ኬሚካል ሪአክሽኖች ራሱ ሲካሄዱ መጀመሪያ ሚክስድ ሆኖ ነው ሶሉሽን ፎርም አድርገው ነው። ኔቸር ራሱ ናቹራሊ የተፈጠሩ ነገሮች የምናያቸው ምግብም የተለያዩ ነገሮች ብቻቸውን የተፈጠሩ ሳይሆን ሚክስድ ናቸው። ስለዚህ an important part of the lesson ነው solution ወይም mixture የምንለው። pure substance እና mixture ምንድነው ልዩነታቸው? እስኪ መጀመሪያ እንመልከት። ሪቫይዝ እና pure substance እንልና mixture ስንል ወደዛ ከመሄዳችን በፊት ማተር ወይም የምንለው ነገር ወይም substance እንላለን በሁለት ይከፈላል። pure substance እና mixture በመባል በሁለት ይከፈላሉ። pure substanceዎች ኤሌመንት ሲንግል የሆነ ነገር combined ያደረገ ኢነርት የሆነ ነገርና ኮምፓውንድ አንድ እና ከአንድ በላይ የሆኑት ወይም ሁለት በላይ የሆኑት ኮምፓውንዶች አንድ ላይ በሚገናኙበት ጊዜ ኮምፓውንድ ይፈጥራሉ። ስቲል ኬሚካል ኮምቢኔሽን አላቸው። ፑር ነው ብቻውን ዋተር ኮምፓውንድ ነው ግሉኮዝ ኮምፓውንድ ነው ካርቦን ዳይኦክሳይድ ካርቦን ሞኖክሳይድ ኮምፓውንድ ነው ግን ፑር ነው አልተቀየጠም። ሚክስቸሮች ወይ ሆሞጂኒየስ ወይ ሄትሮጂኒየስ ይባላሉ። ሚክስቸሮችን በሁለት ይከፈላሉ ማለት ነው።
እዚህ ጋር ስናየው ራሱ ፒክቸሮቹ ሄትሮጂኒየስ በአይን መለየት ይቻላል። አልተቀየጡም። አንድ ላይ አብረው ቢሆኑም ለምሳሌ ውሃና ዘይት እንደዚህ ሌየር ፎርም ያደርጋሉ። ቪዚብሊ በአይን የሚታይ ሌየር ይፈጥራሉ። እንዲሁም ሌሎችን ብትወስዱ ለምሳሌ ምን እንበል ውሃና ጨው ሆሞጂኒየስ ነው መለየታችን ነው። ውሃ የቱ ነው ጨው ነው ኬሚካሊ ኮምባይንድ አልሆነም ግን መለየታችን በአይን ደረጃ። ኮምፓውንድ እና ሚክስቸር ምንድነው ልዩነታቸው ስንል compounds are formed with combination of two or more elements ሁለት እና ከዛ በላይ ኤሌመንቶች አንድ ላይ ኮምባይንድ ሲሆኑ ነው የሚፈጠረው። ኮምባይንድ ነው። ኬሚካል ሪአክሽን አለ። ሚክስቸሮች ግን no two are formed when elements or compound are mixed መቀየጥ ነው ፊዚካሊ ሚክስድ የሆኑት። ኮምፓውንዶቹ properties of compound vary from their constituent elements እነዚህ ኮምፓውንድ የምንለው ነገር የማክስ ኮንስቲትዩንቶች ለምሳሌ ሃይድሮጂን እና ኦክሲጂን ውሃን ይፈጥራሉ። ውሃ ግን ከሃይድሮጂኑ ከኦክሲጂኑ የተለየ በጣም ሲግኒፊካንትሊ የተለየ ፕሮፐርቲ አለው። ሚክስቸሮች ግን አዳፕት ነው። they show the properties of the constituent compounds or element የራሳቸው ፕሮፐርቲ የላቸው። የሚክስቸሩ እያንዳንዱ ፕሮፐርቲ ይዘው ይቀመጣል። የግል ባህሪውን ሪቴይን ያደርጋል ሚክስቸር ላይ። ኮምፓውንድ ለጋ ግን እንደዛ አይደለም፣ የተለየ ባህሪ ነው የሚፈጥረው። the components of compounds cannot be separated physically ለምሳሌ ዲስቲል ብታደርጉ ፊልተር ብታደርጉ ኮምፓውንድ ሆነ መለየታችን ውሃን ዲስቲል ብታደርግ ውሃ ነው፣ ፊልተር ብታደርጉ ውሃ ነው። ምንም አታመጡ። ሚክስቸሮች እንደዛ አይደለም። ውሃና አፈር ቢቀላቀል ዲስቲል አድርጋችሁ ውሃውን መለየት ይቻላል። ወይ ፊልትሬሽን አድርጋችሁ አፈር ለብቻ ውሃ ለብቻ ሚክስቸር ነው። ኮምፖነንቶቹ ባይ ፊዚካል ሜተድ ዲስቲሌሽን፣ ፊልትሬሽን የምንለው ነገር፣ ዲካንቴሽን እነዚህ ፊዚካል ፕሮሰሶች ይለያቸዋል ሚክስቸሮች። but compounds are always homogeneous and mixtures by nature compound and homogeneous ነው። homogeneous mixture by nature መለየት አይቻልም። mixture can be homogeneous or heterogeneous የተለያየ ነገር በጣም እንደመልሰን በአይን መለየት የምንችላቸው compounds ደግሞ they show their own characteristics የግል characteristics አላቸው። mixtures they don't show their own characteristics ምክንያቱም አዲድ የሆነ ካራክተር ነው ያለው። compounds are present in a fixed ratio while the ratios of mixture components can vary when within mixtures. Particular compound, the boiling and melting point will be constant compound but mixtures boiling and boiling point are not constant ይለያያል። እንደ ኮምፖነንቱ ብዛት አይነት መጠን ይለያያል። ኮምፓውንድ እንደውም አንድ ፑር ነው የሆነው ኮምፓውንድ ለመለየት ራሱ ሜልቲንግ ፖይንቱ ማየት በጣም ባህሪ የሚያደርግ ከሆነ ሚክስቸር ነው ፑር አይደለም እንላለን። homogeneous እና heterogeneous mixtures ምንድናቸው? አሁን ሚክስቸር ስንል ምን ማለት ነው? ከማየ ነው ሚክስቸር የምንለው ነገር it is a combination of two or more substances in which each substance retains its own chemical identity and its own property የራሳቸው የሆነ ኬሚካል አይደንቲቲ አላቸው አይለቁ። ስለዚህ ባህሪያቸው still retain አንድ የጋራ ስፔስ ብቻ ነው ሼር የሚያደርጉት እንጂ ምንም የሚለያቸው ነገር የለም ከኦሪጂናል። ስለዚህ ሚክስቸሮች እንደዚህ ናቸው። ክሊን ኤር የምንለው ነገር
አየር በራሱ ብዙ ነገሮች በአብዛኛው ኦክሲጅን እና ናይትሮጂን አለው። አየር ክሊን ነው የምለው አቧራ ምናምን የሌለበት ኦክሲጅን እና ናይትሮጂን አለው። ቀጥሎ ካርቦን ዳይኦክሳይድ፣ ኖብል ጋዚስ፣ ዋተር ቫፐር ጭምር ይኖረዋል። So they are classified as homogeneous and heterogeneous mixtures. Homogeneous and heterogeneous ምንድነው ልዩነቱ? Just this picture can clearly depict this. Heterogeneous layer አላቸው። Good example oil እና ውሃ ዘይት እና ውሃ ብታቀላቀሉት ዘይት ከላይ ውሃ ከታች ይሆናል። ከደንሲቲያቸው ተቀላቀሉ ስፔስ ሼር አድርጓል ግን ሌየር ስቲል ይፈጠራል። በሌየሩ መለየት ይቻላል። በጣም ብዙ ሰው የሚሳሳተው ሄትሮጂኒየስ ሚክስቸር ሚልክ ራሱ ሄትሮጂኒየስ ነው። ፋት ኮምፖነንቶች ለብቻ ይታያሉ። ውሃው የሚታይ ነገር አለ በማይክሮስኮፕ ክሊርሊ ማየት ይቻላል። ብዙ ሰዎች ግን እንደ ሆሞጂኒየስ ይወስዱታል እንጂ ሚልክ ሄትሮጂኒየስ ቪዚብል የሆነ የተለያዩ ኮምፖነንቶች ይታያሉ። ፋት ብቻው ይታያል። ሆሞጂኒየስ ግን ሶልት ሶሉሽን ውሃ እና ስኳር ብታቀላቅሉ ሆሞጂኒየስ ስኳር የቱ ነው ውሃ የቱ ነው መለየት አትችሉም። ስለዚህ በቀላል ቋንቋ ሆሞጂኒየስ ስንል ኮምፖዚሽኑ ሴም ስራዎች ሴም ምንም but heterogeneous composition is not uniform difference ማለት ነው። homogeneous visible boundary የለም no visible boundaries but heterogeneous has one or more visible boundaries. Heterogeneous component particles can be detected by naked eye በአይናችሁ ዘይትና ውሃ ሚልክ ላይ ደግሞ ማግኒፋይንግ ግላስ በመጠቀም መለየት ይቻላል። Good example of homogeneous sugar dissolved in water ስኳርን በውሃ ብታቀላቅሉ ሹገርም ውሃም መለየት አትችሉም ተቀላቅሏልና። Heterogeneous sand mixed with iron filings መለየት እና ማወቅ ስላላችሁ የዛሬውን የትምህርት ጊዜያችን በዚህ አጠቃለን። ቀጥሎ በሰፊው በእነዚህ ኢንትሮዳክተሪ ሌሰኖች ላይ እንመለስበታለን። ጥያቄ ካላችሁ ኢሜይል ወይም በዚህ በዩቲዩብ ስር አድርጉልን። እንደገና ደግሞ ሰብስክራይብ አድርጉት፣ ላይክ አድርጉት። ዩቲዩብ ቪዲዮ ይቀጥላል። በሰፊው እንመለስበታለን። የትኛውም የኬሚስትሪ ጥያቄ ካላችሁ በዚህ በዩቲዩብ ኮሜንት አድርጉ፣ መልስ እንሰጣለን። ስለተከታተላችሁ እናመሰግናለን። መልካም ጊዜ ይሁንላችሁ።